ስልካችሁን እየተጠቀማችሁ ድንገት ይዘጋባችኋል ወይም ደግሞ አፕ አልከፍትም ብሎ ስታክ ያደርግባችኋል። እንግዲያውስ እነዚህን 5 መፍትሄ ይዤላችሁ መጥቻለሁ። መጨረሻውና አምስተኛው ደግሞ በጣም ወሳኝ ነው። ቪዲዮውን እስከ መጨረሻ ድረስ ይዩት። የመጀመሪያ መፍትሄ የምናደርገው ባክግራውንድ አፖችን ማጥፋት ነው። ባክግራውንድ አፖች ማለት የተለያየ አፖችን በአንድ ጊዜ እንከፍታለን። ለምሳሌ ፎቶ እያነሳን ሊሆን ይችላል፣ ዩቲዩብ እየተጠቀምን፣ ቲክቶክ እየተጠቀምን የተለያዩ አፖችን በአንድ ጊዜ ስንከፍት የስልካችን ራም ይጨናነቅና ስልካችን ስታክ እንዲያደርግ እንደዚሁም ሊዘጋብን ይችላል። ስለዚህ እነዚህን ለማጥፋት እነዚህን 3 ሰረዞችን ነክተን ክሊር ባክግራውንድ አፕ የምትለውን እንነካለን። ሁለተኛው መፍትሄ ደግሞ ሴቲንግ ውስጥ ገብተን አፕ የሚለውን እንመርጣለን። ስቶሬጃችን ውስጥ እንገባለን። ካች ፋይሎችን ማጥፋት። ካች ፋይሎች ማለት አፖች ደብቀው የሚያስቀምጡት ፋይሎች አሉ የማይጠቅሙን ማለት ነው። ስለዚህ እሱን ዲሌት ማድረግ። ሶስተኛው የቆየ ያረጀ ወይም ደግሞ ማንፈልገው ድግግሞሽ ያለው የተበላሸ ፎቶ ቪዲዮ ካለ እሱም ቦታ ስለሚይዝብን ዲሌት እናደርጋለን። አራተኛው እና ወሳኙ ደግሞ ስልካችንን ቢያንስ በሳምንት አንድ ጊዜ ሪስታርት እናደርገዋለን። አምስተኛና የመጨረሻው መፍትሄ ደግሞ የማንጠቀምባቸውን አፖች ዲሌት ማድረግ፣ አንኢንስቶል ማድረግ። እነዚህን 5 መፍትሄዎች ተጠቅማችሁ ስልካችሁ በጣም ፈጣን ይሆናል። ይህ ቻናል እነዚህን የመሰሉ ቴክ ቲፖችን የምንሰጥበት ቻናል ነው። ቪዲዮን ከወደዱት ሰብስክራይብ በማድረግ ቤተሰብ ይሁኑ። እንድንሰራላችሁ የምትፈልጉት ኮንቴንት ካለ ደግሞ በኮሜንት አሳውቁን። ላይክ እና ሼር ስለምታደርጉ እናመሰግናለን።